የቤታችን የመሸጫ ዋጋ ከ6 ሚሊዮን ጀምሮ እንዲሁም ደግሞ የቤታችን ፓኬጆች አለ የመኖሪያና የንግድ ሱቅን መግዛት ለሚችሉ ደግሞ እንግዲህ ከ13 ሚሊዮን ባልበለጠ ያን ደግሞ ስንል አንድ ባለ 3 መኝታ ቤትን ከንግድ ሱቅ ጋር እንደማለት ነው። የቤታችን የመነሻ ካሬ ሜትር ዋጋ በካሬ ከ66,000 ብር ጀምሮ ነው። 66,000 ብር። ይሄንን እያልኳቸው ያሉት እንግዲህ ከተማ ውስጥ እንግዲህ ጥሩ የምንለውና ለቤተ መንግስት፣ ለአዲስ አበባ መስተዳደር፣ ለአድዋ 00 ለየትኛውም ቅርብ የሆነችው ፒያሳ ላይ ያለ ፕሮጀክታችን ናቸው። በዚህ 12 ዓመታት እንግዲህ ወደ 6 የሚሆኑ ፕሮጀክቶችን እንግዲህ አስመርቀናል። አሁን ደንበኛው የደረሰበትን ፕሮግረስ እያየ ነው የሚከፍለውና ያም ለኛም ደግሞ ጥሩ ትረስትም ይሆናል። እዛ ላይ ደግሞ ሙሉ ለሙሉ በኢትዮጵያ ብር ብቻ ናቸው የሚከፈሉት ማለት ነው። የንግድ ሱቆቻችን ምንም አይነት የፕራይስ ካሌሽን ወይ ደግሞ የግንባታ ጥሬ ዋጋ ጭማሪ አደረገ ተብሎ ተጨማሪ ክፍያ የምንጠይቅባቸው ሂደቶችም የሉም። ሰላም ውድ የኑር በሸገር ቤተሰቦች እንዴት ናችሁ? ዛሬ የሚገኘው ኤማሮሽ ሪል ስቴት ነው። እንደምትመለከቱት እንግዲህ ቁልፍ በሚባሉ በከተማችን ቦታዎች ላይ ግንባታ የተጠናቀቀ እንዲሁም በተለያዩ የግንባታ ደረጃ ላይ የሚገኙ መኖሪያ ቤቶችንም ሱቆችንም ለእናንተ ይዞላችሁ መጥቷል። ዋጋው ደግሞ የማይታመን ነው። መኖሪያ ቤት በካሬ ከ58,000 ብር ጀምሮ ይዞ እንደመጣ ሰምቻለሁ። ስለዚህም ቤት ለምትፈልጉ ቤተሰቦቻችን ጥሩ መረጃ ይሆናል ብዬ በማሰብ እዚህ ተገኝቻለሁ። ውስጥ እንገባለን አብረን። እኔ መልክት ነኝ፣ አብራችሁ ይቆዩ። ሰላም፣ እንዴት ነህ? ደህና እንኳን ደህና መጣችሁ። እንኳን ደህና ቆየህ። ይትባረክ እባላለሁ። የኤማሮሽ ሪል ስቴት ሴልስ ማናጀር ነኝ። በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆየኝ ይትባረክ። እንግዲህ እኔ ዛሬ የመጣሁት በተለያዩ ቁልፍ በሚባሉ የከተማችን ቦታዎች ላይ በግንባታ ላይ የሚገኙ ቤቶችም እንዲሁም ያጠናቀቃቸዋቸው ቤቶችም አሉ። ለሱቅም ለመኖሪያም የሚሆኑ ደግሞ በሚገርም በማይታመን ዋጋ እንደሆነ ሰምቻለሁ እና እስኪ ስለሱ መረጃ ስጠኝ። በጣም ጥሩ። ድርጅታችን ኤማሮሽ ሪል ስቴት በዋነኝነት መካከለኛና ዝቅተኛ ያሉትን ማህበረሰቦችን የቤት ባለቤት ለማድረግ ቆርጦ የተነሳ ካምፓኒ ነው። በዚህም ደግሞ እንግዲህ በግንባታ ላይ ያሉ የተገነቡና እንዲሁ በመጠናቀቅ ላይ ያሉ አፓርትመንቶችን ይሽጥ እንገኛለን። በዚህ ላይ ያው የመኖሪያ አፓርትመንትን በተጨማሪ ያው ስራና ቤትን አንድ ላይ ለማድረግ ከሚል አንጻር የመኖሪያ ቤቶቹን ከንግድ ሱቅና እንዲሁም ከቢሮ አማራጮች ጋር ይዘን የመጣ ነው። እነዚህም በተለያዩ ሳይቶች ላይ ጥሩና ቁልፍ የምንላቸው ቦታዎች አካባቢዎች ላይ ይዘን የመጣን ይሆናል። እንግዲህ በዋነኝነት እንግዲህ ከፕራይስ ከሎኬሽን እንዲሁም ከሪሴል ቫሊዩ አንጻር ላይ ለደንበኛው ጥሩ አፕሪሼት ያደርጋል ወይ ደግሞ ሪሴል ቫሊዩ ጥሩ ያገኛል ብለን ከምናስበው ነገሮች አንጻር የተነሳ ነው። እንግዲህ እንደ ድርጅቱ አትራፊነቱም ቢኖር በዋነኝነት ከብዛት እናገኘዋለን ከሚል ነው መነሻችን የሆነውና እንግዲህ ከሎኬሽን አንጻር አሁን 6 የሚሆኑ ኦንሴል የሆኑ ፕሮጀክቶች አሉን። ከነዚህ ውስጥ መካከል የመጀመሪያው በግንባታ ላይ ያለ ፒያሳ ላይ ከካቴድራል ትምህርት ቤት ፊት ለፊት ላይ የሚገኝ G+18 ህንፃ ይኖረናል። እነዚህ 18 ህንፃ የመኖሪያ የንግድ ሱቅና እንዲሁም ቢሮውን አንድ ላይ የያዘ ነው። ወደ 3,000 ካሬ ላይ ያረፈ ሰፊ ኮምፓውንድ ስለሆነ ሁሉንም ተደራሽ ያደርጋል እንላለን። እንዲሁም 500 ሜትር ርቀት ባልሞላ ራዲየስ ውስጥ ደግሞ ግንባታቸው ከ80% በላይ የተጠናቀቁና በ6 ወር ውስጥ መረከብ የሚችሉትን ፕሮጀክት አለ። በተጨማሪ ሶስተኛው ፕሮጀክታችን በ1 ኪሎ ሜትር ርቀት ውስጥ የሚገኝ ወደ ዮሐንስ መሄጃ መንገድ ላይ ወይም ሰባራ ባቡር ተብሎ በተለምዶ በሚጠራው አካባቢ ላይ የስትራክቸሩን ኦልሞስት 50% በላይ ግንባታውን የተፈጸመ ሲንግል አፓርትመንት ይኖረናል። እነዚህ ሶስቱን የሚያመሳስላቸው ሚክስድ ዩዞች የምንለው ወይ ደግሞ የመኖሪያና የንግድን አንድ ላይ አጠቃለው የያዙ ናቸው። እንዲሁም በዋነኝነት ጥሩ ለመኖሪያ ብለን ያሰብናቸው ቀሪ ደግሞ 3 የሚሆኑ ፕሮጀክቶች በቡልጋሪያ ላይ እነዚህ ሙሉ ለሙሉ የተጠናቀቁና ዛሬውኑ የካርታ ሬዲ የሆኑና ቁልፍ መረከብ የሚያስችላቸው ባለ 2 መኝታ ቤቶች አሉ። እነዚህ ትንሽ ለየት የሚያደርጋቸው በአንድ ወለል ላይ 2 አባወራዎች ብቻ የሚኖሩበት አፓርትመንት ስለሆነ ይሄ ልዩ ያደርገዋል ማለት ነው። በተጨማሪ ደግሞ በጀሞና በአየር ጤና ላይ እንደዚህ ተጨማሪ ሳይቶች ይኖሩናል ማለት ነው። እነዚህ የጀሞ ላይ ደግሞ ግንባታቸው በተመሳሳይ እስከ 80% ድረስ የተጠናቀቁ ናቸው። አሁን እንደውም የሴራሚክ ምንጣፍ ጀምረናል። ያ ማለት በ6 ወር ውስጥ ሙሉ ለሙሉ እናስረክበው ኦልሞስት
በ6 ወር ውስጥ ባለው ጊዜ ውስጥ እናስረክባለን ያልናቸው አንደኛው ፕሮጀክት ነው። እንዲሁም አየር ጤና ላይ ከነዚህ ከሌሎቹ ለየት የሚያደርገው ኮምፓውንድ አፓርትመንት የሆነና ከ3000 በላይ ካሬ ሜትር ላይ ያረፈ ጥሩ አፓርትመንቶች እየገነባ እንገኛለን ማለት ነው። እንግዲህ ሎኬሽናችን ይመስላሉ። በጣም አሪፍ። እንዳየሁት ከሆነ የቦታ ምርጫ ላይ እናንተ ጋር ምንም ችግር እንደሌለ አስተውያለሁ። የመኝታና የካሬ አማራጮች ላይስ? የካሬ ሜትር አማራጮቻችን እንግዲህ ከአንድ መኝታ ቤት ጀምሮ እስከ 3 መኝታ ቤቶች ድረስ የሚደርሱ ናቸው። በዋነኝነት የቤቶቻችንም ሳይዝ ስንሰራቸው ኢኮኖሚካል ሳይዝ የምንለው ነው። ያ ማለት የደንበኛውንም ኪስ በማይጎዳ አይነት መንገድ የሰራ ናቸው። እንዲሁም በዋነኝነት እንግዲህ ሁሉም ሰው ያው ቤት የሚገዛው ፊውቸር ነው ነገን ስለሆነ የሚገዛው ያ ደግሞ ቤተሰብ እያለ እየሰፋ ስለሚሄድ ዛሬ የገዛ ነው ባለ 2 ነገ ከነገ ወዲያ ሽጠ ነው የምንወጣበት መንገዶች ሰፋ አድርገናቸው ባለ 3 መኝታ ቤቶች ናቸው የሰራናቸው። ሁሉም ናቸው ወይስ? በዋነኝነት እነሱ ነው ሰፋፊ ቤቶቹ ላይ ነው የሰራን ያለ ነው። ግን ደግሞ ጥሩነቱ እነዚህ አፓርትመንቶች የኢኮኖሚካል ሳይዝ የምንላቸው አፓርትመንቶች ናቸው። ያ ማለት ዝቅተኛው የምንለው ከ116 ካሬ ጀምሮ እስከ 142 ካሬ ድረስ የሚደርሱ ናቸው። ያ ማለት አሁን ከተማ ውስጥ ያለው በ2 መኝታ ቤት ራሱ መሆን የሚችሉ ሳይዞች ናቸው። እኛ 3 መኝታ ቤት አድርገናል። ደንበኛው ደግሞ ሪዲዛይን ማድረግ ቢፈልግ 2 መኝታ ቤት መሆን የሚያስችላቸው ናቸው ሳይዞቻቸው ማለት ነው። ይሄንን እንግዲህ በተለይ በዋነኝነት ይሄንን ስንሰራ ቀደም መነሻችን እንዳልኩሽ ያደረግነው የከተማ ውስጥ ያሉት የደንበኞቻችንን ሙሉ ፍላጎት ለማሟላት እንዲሁም ኪሱን በማይጎዳ የሚል ነው መነሻችን ያደረግነው። ይሄን ይመስላል። ስለዚህ የደንበኛው ፍላጎትን በ2 መኝታ ቤት መስራት ከሆነ 2 መኝታ ቤት አድርገን መስራት እንችላለን ማለት ነው። እንደ ደንበኛው ፍላጎት ነው የሚሆነው። ስለዚህ የካሬ አማራጫችሁ እስቲ ለመዘርዘር ያህል በደንብ ዘርዝሩ። አሁን ላይ ከ84 ካሬ ሜትር ጀምሮ 84 ካሬ ሜትር 2 መኝታ ቤት ማለት ነው። በ3 መኝታ ቤት ደግሞ ከ116 ካሬ ጀምሮ እንደዚሁ 120 130 እያለን እስከ 140 ድረስ አማራጮች አሉ ማለት ነው። እነዚህ እንግዲህ ሁሉም ካሬ ሜትር አማራጮች ሴም ፍሎር ሴም ፕራይስ ናቸው። ያ ማለት ደንበኛ በመረጠው ፍሎር ተመሳሳይ አይነት ዋጋነት የያዙ ናቸው ማለት ነው። ስለዚህ ያው ቅድሚያ መጣ የመረጠውን ማግኘት ይችላል ማለት ነው የሚሆነው። ጥሩ። የሱቆች ውስጥ ላይ ጥሩ እንግዲህ የንግድ ሱቅን እንደውም ከተማ ውስጥ ያለው የትኛውም ዴቨሎፐር ግራውንድ ፍሎርን ለሽያጭ አይወጣም። እኛ እንደውም ግራውንድ ወለል ጀምሮ እስከ 2ኛ ወለል ድረስ የሚሆኑት ጥሩ የሚባሉ የንግድ ሱቆችን ነው ይዘን የመጣ ነው። 3ኛና 4ኛ ወለል ላይ ደግሞ ያሉት የኦፊሶች ናቸው ያዝነው። ስለዚህ ከግራውንድ ፍሎር ጀምሮ ስነሳ በካሬ ከ350 ሺህ ብር ጀምሮ ወደ ላይ ፍሎር ደግሞ ዝቅ እያልን ስንመጣ እስከ 286 ሺህ እንዲሁም ደግሞ ሰከንድ ፍሎር ላይ እስከ 253 ሺህ ሆኖ በካሬ ይዘን የመጣ ነው። ይህንን ደግሞ በመሀል ከተማ ፒያሳ ላይ 5 መንገዶች የሚያዋስኑት ላይ ማለት ነው። ከእናንተ ቤት የገዙ የእናንተ ደንበኞች የሆኑ ሰዎች ሚዲያ ላይም በጣም ደስተኛ ሆነው ምስክርነት ሲሰጡ አይቻለሁ እና እናንተን ለማያውቋችሁ ግን ኤማሮሽ ማን ነው፣ ከዚህ በፊት ምን ሰርቷል የሚለውን እስኪ ግለጽልኝ። በጣም ጥሩ። እንግዲህ በዋነኝነት ያው ደንበኛ ያው የገዛውን ነገር በጊዜና በጥሩ ሁኔታ ላይ ሲረከብ ደስተኛ ይሆናል። እንደውም እኛ በዋነኝነት እየሰራን ያለ ነው የገዙ ደንበኞች መልሰው ተጨማሪ ኢንቨስት ማድረግ የሚችሉበትን ሁኔታዎች ላይ ነው እየሰራን የምንገኘው። እንግዲህ ኤማሮሽ ሪል ስቴት በዋነኝነት እንግዲህ እንደ ኤሮፓያን አቆጣጠር በ2014 ማለት አሁን ወደ 12 ዓመት ሆነዋል። በዋነኝነት የሚሰራው የነበረው የኮንሰልታንሲ እና እንዲሁም የዲዛይን ላይ ነበረ የሚሰራው የነበረው። እንዲሁም ባለፉት 10 ዓመታት ውስጥ ደግሞ ወደ 3 ዓመቱ የኢንጂነሪንጉ ላይ ነበር የሚሰራው። እንዲሁም ሪል ስቴቱ ላይ ደግሞ 7 ዓመት በአጠቃላይ ወደ 12 ዓመት ሆኖናል። በዚህ 12 ዓመታት እንግዲህ ወደ 6 የሚሆኑ ፕሮጀክቶችን እንግዲህ አስመርቀናል በተለያዩ እንደውም ሎኬሽን አማራጮች። ቤተል ላይ ወደ 3 የሚሆኑ ፕሮጀክቶችን፣ ቡልጋሪያ ላይ ወደ 2 እንዲሁም ደግሞ 1 ጎሮ ላይ ተጨማሪ ሳይቶችን አስረክበናል ማለት ነው። እንግዲህ አስቢው በ7 ዓመት ውስጥ 6 ፕሮጀክቶችን ማስረከብ ማለት ያው ትልቅ ለደንበኛውም እርካታ ነው፣ ለእኛም ደግሞ እንግዲህ ያው እሰየው የሚያስፈልም ነው። በጣም ደስ ይላል።
እስካሁን ደግሞ ስለ ዋጋ እናውራ። እናንተ ጋር እንግዲህ ዋጋችሁን በጣም ቆንጆ እንደሆነ ሰምቻለሁ እና እስኪ ስለሱ ንገረኝ። እንግዲህ ዋጋችንን መነሻ ስናደርግ ቅድም ለመጥቀስ እንደሞከርኩት ዝቅተኛውንና መካከለኛው ማህበረሰብን ተገናርገን ስለሆነ የተነሳ ነው። የምንጀምረው የቤታችን ጣሪያ የምንለው የቤታችን ዋጋ 12 ሚሊዮን ነው። ያ ደግሞ ከተማ ውስጥ ካለው የኮንዶሚኒየም ዋጋ እንኳን ተመጣጣኝ ወይ ደግሞ ተቀራራቢ የሆነ ዋጋ ነው። ይህንን እያልኳቸው ያሉት እንግዲህ ከተማ ውስጥ እንግዲህ ጥሩ የምንለውና ለቤተ መንግስት፣ ለአዲስ አበባ መስተዳደር፣ ለአድዋ 00 ለየትኛውም ቅርብ የሆነችው ፒያሳ ላይ ያለ ፕሮጀክታችን ናቸው እንጂ የቤታችን የመነሻ ካሬ ሜትር ዋጋ በካሬ ከ66 ሺህ ብር ጀምሮ ነው። ስለዚህ ይሄ አፎርደብል ብቻ ሳይሆን ያው ቺፕም ሊያስብል ይችላል ማለት ነው። ይሄንን ስናደርግ ግን የግንባታችን ጥራት ደግሞ ማስተማመኛችንም ነው። ይህንን ስንል በዋነኝነት ያው ጥራቱንም በደንብ ሰርተንበት ነው ማለት ነው። እንግዲህ እኛ ላይ ራሳችን የኮንክሪት አምራቾች ነን። ከተማ ውስጥ ደግሞ ያሉ ጥሩ የምንላቸው የኮንስትራክሽን መኪናዎች እንደሚክሰር አይነቶች ራሳችን የምናከራያቸው ናቸው። ዲዛይን እና ኮንሰልታንሲም ላይ ስለምንሰራ የአቅምና እንግዲህ የግንባታ ችግር የለብንም ማለት ነው። በጣም ደስ ይላል። ያከፋፈል ሁኔታ ውስጥ እንዴት ነው? ያከፋፈል ሂደታችን እንኳን ምቹና ጥሩ የምንለው አይነት ናቸው። ያም ስንል ደግሞ ደንበኛው የደረሰበትን ፕሮግረስ እያየ መክፈል እንዲችል እናደረግ ነው። በዋነኝነት ከዚህ በፊት ሪል ስቴት ላይ የጥላቻም ያለበትን እንደውም መቅረፍ የሚችል አይነት ናቸው። ያ ማለት እንግዲህ ከተማ ውስጥ የተለመደው የታይም ቤዝድ የሚል አከፋፈል ነበር የነበረው። እንግዲህ በተባለበት ጊዜ ባይረከብ እና በተባለበት የኮንስትራክሽን ፕሮግረስ ባይደርስ ደንበኛው እንዲከፍል ስለሚገደር ስለነበረ አሁን ያንን ነገሮችን ቀርፈን አሁን ደንበኛው የደረሰበትን ፕሮግረስ እያየ ነው የሚከፍለውና ያም ለእኛም ደግሞ ጥሩ ትረስትም ይሆናል። ደንበኛውም ደግሞ እያየው መክፈል ስለሚችል የእምነቱም ችግር አይኖርም ማለት ነው የሚሆነው። ለመኖሪያ አፓርትመንቶቻችን ከ3 ዓመት እስከ 3 ዓመት ተኩል ቢገፋ ጊዜ እንሰጣቸዋለን። የንግድ ሱቆቹን ደግሞ እስከ 1 ዓመት ተኩል ውስጥ ከፍለው ማጠናቀቅ የሚችሉበት አማራጮች እንሰጣቸዋለን ማለት ነው የሚሆነው። በዛ ላይ ደግሞ ሙሉ ለሙሉ በኢትዮጵያ ብር ብቻ ናቸው የሚከፈሉት ማለት ነው። ይህም እንግዲህ ተመራጭ ያደርገዋል በጣም። እንደውም የሚገርመው የንግድ ሱቆቻችን ምንም አይነት የፕራይስ ካሌሽን ወይ ደግሞ የግንባታ ጥሬ ዋጋ ጭማሪ ያደረገ ተብሎ ተጨማሪ ክፍያ የምንጠይቅባቸው ሂደቶችም የሉም። ይሄ ተመራጭ የሚያደርገናል ማለት ነው የሚሆነው። በጣም ደስ ይላል። ስለዚህ ቤቶቻችሁን በምን ያህል ጊዜ ነው የምታስረክቡት ማለት ነው አጠናቃችሁ? በጣም ጥሩ። እንግዲህ የመጀመሪያው አሁን ዛሬውኑ ደንበኛ ቢመጣ ቁልፍና ካርታ መረከብ የሚችሉበት አይነት ፕሮጀክት አለን። እንዲሁም ደግሞ በ6 ወር ውስጥ መረከብ የሚችሉትም ደግሞ ግንባታቸው ከ80 በመቶ በላይ የተጠናቀቁ አፓርትመንቶች ይገኛሉ። እንዲሁም ደግሞ ረዘም ያለ የክፍያ ጊዜ የሚፈልጉ ከሆነ በ3 ዓመት ውስጥ ደግሞ ቀስ ብለው የከፈሉ የቤት ባለቤት መሆን የሚችሉበት አማራጮች አለ ማለት ነው። ስለዚህ እንደ ምርጫቸው ነው እንደ ምርጫው ነው። እኛ ጋር ሲንግልም ኮምፓውንድ አፓርትመንትም ስላለ ደንበኛው እንደ አማራጩ ነው የቤት ባለቤት እያደረገ የምንገኘው። ከተማ ውስጥ አሁን ትንሽ ለየት ከሚያደርገን ነገሮች አንጻር የፓኬጅ የምንለው ኦፈር አለ። ያ ምንድነው? የመኖሪያና የንግድ ሱቅን አንድ ላይ ለሚገዙ ደንበኞች ከንግድ ሱቁ ላይ እስከ 10% ድረስ ቅናሽ እናደርጋለን። ያም ስንል ደግሞ ከአጠቃላዩ ዋጋ ላይ 10 በመቶ ድረስ ስለምንቀንስ በጣም ጥሩ ኦፈር ነው ብለን እናስባለን። ስለዚህ እንግዲህ እየሰሙ ነው በሚገባ። እንግዲህ በ13 ሚሊዮን ብቻ የመኖሪያና የንግድ ሱቆችን ባለቤት መሆን ይችላሉ ማለት ነው የሚሆነው። ስለዚህ በ13 ሚሊዮን ብር የቤትም የሱቅም ባለቤት መሆን ይችላሉ ነው የምትለኝ? በጣም ደስ ይላል። እንግዲህ የእናንተ ቦታዎች ቁልፍ የሚባሉ በጣም አሪፍ ናቸው እና እስኪ ግን ለመኖሪያም ለሱቅም ወደ እናንተ ለሚመጡ ደንበኞች ምን ያህል ምቹ ነው ቦታው? እንግዲህ ንግድም ሲታሰብ በደንብ እንቅስቃሴ ይታሰባል። ለመኖርም ደግሞ የተለያዩ ማህበራዊ መገልገያዎች መኖር አለባቸው እና ከሱ አኳያ ንገረኝ። እንግዲህ ወደ አፓርትመንቶቹ ለሽያጭ ይዘን ከመምጣታችን በፊት መጀመሪያው ገበያው ምን ይፈልጋል፣ ምን ላይ ብንሰራ የተሻለ አዋጭ ነው የሚለውን ነገሮችን እንግዲህ መጀመሪያ በደንብ ሰርተንበት ነው የምንጀምረው እና እንግዲህ ሁሉም ሳይቶቻችን ላይ እንግዲህ 50 ሜትር ባልሞላ ርቀት ውስጥ እንግዲህ ወሳኝ የምንላቸውን የፋርማሲ እና እንዲሁም ደግሞ የሱፐርማርኬቶችን ታገኛላችሁ የሚሆነው። እንዲሁም ደግሞ 500 ሜትር ባልሞላ ርቀት ውስጥ ደግሞ የሆስፒታል እና
እንዲሁም ደግሞ የትምህርት ቤቶች የምታገኙበት ናቸው ማለት ነው። በተጨማሪ ደግሞ አካባቢዎቹ ላይ የመንግስትና የመንግስት ተቋማቶች፣ ሆቴሎች፣ ባንኮች፣ ማደያዎች እንዲሁም ደግሞ በዙሪያው ደግሞ እንግዲህ የአድዋ 00 ቤተመንግስት አዲስ አበባ መስተዳድርም ደግሞ ስላለ በደንብ ለሴኩሪቲ ራሱ በደንብ ጥበቃ ያለበትም አካባቢ ነው። ብዙ ነገሮችን እኛም ቼክ አድርገን ነው ይዘን የመጣ ነው ማለት ነው። ከንግድ አንጻርም ደግሞ እንግዲህ ጥሩና ሰውም ኢንቨስት ቢያደርግበት ሊያተርፍ ይችላል ብለን ያሰብናቸውን ሎኬሽን ነው እንግዲህ ይዘን ያመጣ ነው ማለት ነው የሚሆነው። እንግዲህ ታተርፉበታላችሁ ባዮች ነን። በጣም አሪፍ። እሺ ይትባረክ። እንግዲህ እስኪ በመጨረሻም ደግሞ ማለት የምትፈልገው ነገር ካለ ጠቅለል አድርገህ የምትለው ነገር ካለ እድሉን ልስጥ። ድርጅታችን ኤምአርኦች ሪል ስቴት ከተማ ውስጥ ከፕራይስ ከሎኬሽን እንዲሁም ከሪሴል ቫሊዩ አንጻር ጥሩ የምንላቸውን ፕሮጀክቶች ነው ይዘን የመጣ ነው። ከሎኬሽን አንጻር ብዙ አማራጮችን ይዘን የመጣ ነው። በፒያሳ፣ በሰባራ ባቡር፣ በሶማሌ ተራ፣ ቡልጋሪያ፣ ጀሞና የአየር ጤናን ጭምር ይዘን የመጣ ነው። ስለዚህ አማራጮች መሆኑን ደግሞ ሰው እንግዲህ በተወለደበት አካባቢ ራሱ መኖር እንዲችል እያደረግን ነው የምንገኘው። ከዋጋ አንጻር ደግሞ እንግዲህ የቤታችን የመሸጫ ዋጋ ከ6 ሚሊዮን ጀምሮ እንዲሁም ደግሞ የቤታችን ፓኬጆች አለ። የመኖሪያና የንግድ ሱቅን መግዛት ለሚችሉ ደግሞ እንግዲህ ከ13 ሚሊዮን ባልበለጠ ያን ደግሞ ስንል አንድ ባለ 3 መኝታ ቤትን ከንግድ ሱቅ ጋር እንደማለት ነው። እንግዲህ የዚህ የቤት ባለቤት መሆን ይቻላል ማለት ነው። እንግዲህ ድርጅታችን በዋነኝነት መነሻው እምነትን መሰረት ያደረገና እንግዲህ የሚታይ ወይ ደግሞ ደንበኞች የሚዳስሱትን አይነት አፓርትመንቶች የገነባ ነው የምንገኘው። ያ ማለት ዝቅተኛው የምንለው የፕሮግረስ ደረጃ ራሱ 3ኛ ስላቭ የተሞላው ነው። ያ ማለት የሚታይ ነው እንዳለ ሁሉም ያለን ፕሮጀክት ማለት ነው። ስለዚህ እንግዲህ ሳይጨናነቁ እንዲሁም ደግሞ የዋጋችንም ኪስ የማይጎዳም ከመሆኑም አንጻር ሁሉንም ተደራሽ ያደርጋል። እንዲሁም ደግሞ እንግዲህ ከእናንተ ጀምሮ የቤት ባለቤት መሆን ያስችላል ማለት ነው። በጣም አሪፍ ጥሩ ጊዜ ነበረን። በመጨረሻም ግን የእኛ ቤተሰቦች እናንተን ማግኘት ቢፈልጉ እንዴት ያገኛችኋል? በጣም አሪፍ ጥሩ ጊዜ ነበረን። በመጨረሻም ግን የእኛ ቤተሰቦች እናንተን ማግኘት ቢፈልጉ እንዴት ያገኛችኋል? እንግዲህ ከስር በምናስቀምጣቸው ስልክ ቁጥር እንዲሁም በተጨማሪ ደግሞ የቴሌግራም እና በዋትሳፕ ላይ እንግዲህ ቢደውሉልን ሳይቶቻችንም እንዲሁም ደግሞ ተጨማሪ መረጃዎችንም ማግኘት ትችላላችሁ ማለት ነው። እንግዲህ ድርጅታችን መርጣችሁ ስለመጣችሁ ስለጎበኛችሁን እናመሰግናለን። በጣም እናመሰግናለን። ቤተሰቦቻችን እንግዲህ ኤምአርኦች ሪል ስቴት በተለያዩ ቁልፍ በሚባሉ በከተማችን ቦታዎች ላይ ቤቶችና ሱቆችን ይዞ ሽያጭ ላይ እንዳለ ሰምተናል። ታዲያ እናንተ ቤት የምትፈልጉ ሱቅ የምትፈልጉ ከሆነ የኤምአርኦች ቤተሰብ መሆን ትችላላችሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።